ሰላም የዘናለም ቤተሰቦች በዛሬው እንዴት ይሰራል ዝግጅታችን ህፃናትን ጨምሮ በርካታ ሰዎች በየቀኑ እንደ ውሃ የሚጠቀሙትንና ገዳዩን ጣፋጭ መጠጥ አሰራር አንድ በአንድ እንመለከታለን። ይህ ዝግጅት ከምርቱ ጋር በተያያዘ ያለውን እውነታ ብቻ ለማሳወቅ የተሰራ ነው። እስከ መጨረሻው አብራችሁን ቆዩ። ኮካኮላ ይወዳሉ? እንግዲያውስ በደንብ ይመልከቱ። አሁን አስቀድሜ የሚያመጣቦትን አደገኛ ችግርና በመቀጠል ለችግሩ ምክንያት የሆነበትን የአሰራር ሂደት የምንመለከት ይሆናል። ብዙ ታዋቂ ወይም ተጽዕኖ ፈጣሪ ሰዎች ለስላሳ መጠጥ አንወድም ወይም አንጠቀምም ሲሉ ሰምታችሁ ታውቃላችሁ? አዎ በእርግጠኝነት ሰምታችኋል ብዬ ልመን። ካልሆነ ግን አሁን ላስተዋውቃችሁ። ለስላሳ መጠጥ ባለበት ቦታ ድርሽ የማይለው ዝነኛው የዓለማችን እግር ኳስ ተጫዋች ክርስቲያኖ ሮናልዶ ጣፋጭ ነገር የማይጠቀመው የሚጣፍጥ ነገር ስለማይወድ ሳይሆን ጉዳቱን ስለሚገነዘብ ነው። ተጫዋቹ አንድ ጊዜ ጋዜጣዊ መግለጫ እየሰጠ ኮካኮላ ፊት ለፊቱ ተቀመጠለት። ያንን ኮካኮላ ከካሜራ በማራቅ በውሃ ተካው። አንድ ኮካኮላ ሲጠጡ ከውፍረት መጨመር እስከ ታይፕ 2 የጉበት በሽታ ከስትሮክ አንስቶ ለደም ግፊት በሽታ የመዳረግ አቅም ያለው ሲሆን ይህም ወደ ልብ ህመም ተቀይሮ እስከ ሞት ሊያደርሶት ይችላል። በውስጡ የሚገኘውና ብዛት ያለው መጠን የስኳር ይዘት ከምትጠብቁት በላይ ለከፍ አደጋ የሚጥል ሲሆን ይህን ጣፋጭ ነገር ግን አደገኛ መጠጥ እንዴት በሚስጥር እንደሚሰራ በቀጣይ የአሰራሩ ሂደት እንመለከተዋለን። ይሄ ለስላሳ መጠጥ እንደ አብዛኞቹ ለስላሳ መጠጦች ጣፍጦ የሚጠጣ ብቻ ሳይሆን ስሙ በዓለም ላይ የናኘና በተደረገው ዓለም አቀፍ ጥናት መሰረትም በየቀኑ 1.9 ቢሊዮን የዓለም ህዝቦች የሚያጣጥሙት የለስላሳ መጠጥ ሱስ ነው። ታሪኩ የሚጀምረው ታሪክን የኋሊት ተጉዘን ወደ 1886 ይወስደናል። ይህ ዘመን የመጀመሪያው የለስላሳ መጠጥ መስሪያ ቀመር ሀብሎ የጀመረበት ወቅት ነበረ። ኑሮን በሀገር አሜሪካ አትላንታ ያደረገው የፋርማሲስት ባለሙያው ጆን ፓተን ደግሞ ልዩ የተባለለትንና በጊዜው የራስ ምታት መድኃኒት ሆኖ ወደ ገበያ የገባውን ጣፋጩን የኮካኮላ ቀመር ሀብሎ ለገበያ አቀረበ። ከሁለት ዓመታት በኋላ በ1888 የቀመሩ ባለቤት ጆን ፓተን ይህን የኮካኮላ ሪሲፒ ለሥራ ፈጠራ ባለሙያው ኤሳ ካንድለር በ$2300 ሸጠለት። ታዲያ ይህ የሥራ ፈጠራ ባለሙያ በቀመር ደረጃ ብቻ የሚታወቀውን ኮካኮላ አሁን ወደምናቀው ዓለም አቀፍ ዝናው ከፍ አድርጎ ለገበያ አቀረበው። የዚህ ለስላሳ መጠጥ ሪሲፒ ወይም የአለካክ መመሪያው በአሜሪካ የንግድ ተቋም ውስጥ በሚስጥር ተይዞ ከ100 ዓመታት በላይ ዘልቋል። የዚህን መጠጥ መመሪያ ቀመር የሚያውቁት በካምፓኒ ውስጥ ያሉ ሁለት ስማቸው ያልተጠቀሰ ሰዎች ብቻ ናቸው። ነገርየው ለምን ሚስጥር ሊሆን ቻለ? ይህ የብዙ ሰዎች ጥያቄ ነው። ነገሩን አጠራጣሪና ምን ቢሆን ነው የዚህን ተወዳጅ መጠጥ ቀመር ድብቅ ያደረጉት የሚያስብል ያደረገው ደግሞ የቀመሩ መመሪያ የሚገኘው በሀገር አሜሪካ አትላንታ የኮካኮላ ሙዚየም ከምድር በታች በተቆፈረ በሰለጠኑ የጥበቃ ባለሙያዎች ማንም ሰው ወደዛ ዝር እንዳይል መጠበቁ ነው። በሙዚየሙ እንዳሾት እንዲገቡና እንዲመለከቱ ቢፈቀድሎትም አሊያም በሙዚየሙ ግድግዳዎች የኮካ ቀመር እንዲተደርጎ የተሰራ ነው ቢባልም እውነተኛውን ቀመር ግን ከሚመለከታቸው የተቋሙ ሰዎች ውጪ ማንም አያውቀውም። የኮካኮላ ቀመር የተደበቀበትን የሙዚየሙ ክፍል ለጎብኚዎች እየተዘዋወሩ እንዲመለከቱ ቢፈቀድም አብዛኛው ቦታዎች ግን የእጅ መዳፍ ስካነር የቁጥር ኮድና እጅግ በገዘፈ አይበገሬ የብረት በር ጥርቅም ያለ በመሆኑና የላቀ ቁጥጥር ተደርጎባቸው ስለሚገቡ ደህንነቱ እጅግ የተጠበቀ ነው። ዛሬ ላይ የዚህ ተወዳጅ ነገር ግን አደገኛው ጣፋጭ ለስላሳ መጠጥ ቀመር ቤቨሬጅ ኮንሰንትሬት ወይም የመጠጥ ክምችት የሚል ስያሜ ተሰጥቶታል። አሁንም ድረስ ለህዝብ ይፋዊ ሳይሆን ቀመሩ በድብቅ እየተሰራበት ያለው መጠጥ ሚስጥሩ ምንድነው? ብዙዎች ጠይቀው ያልተመለሰላቸው አይነገሬ ጉዳይ ነው።
ብዙዎቻችሁ ምናልባት ምን ያወራል ይሄ ሁላችንም የምናየው የኮካኮላ ቀመርና ይዘት በጠርሙስና ጣሳዎቹ ላይ ያለ አይደል እንዴ ልትሉ ትችላላችሁ። ነገሩ ግን ወዲህ ነው። ኮካኮላ ካምፓኒ በተጨባጭ ያላስቀመጣቸውና እነዚህ ናቸው ያላላቸው ድብቅ ግብአቶች ቢኖሩትም የጣዕም ውጤቶቹ ቀመሮች አሁንም ግልጽ ባይሆኑም የፍራፍሬና አትክልት ውጤት እንደሆነ ግን ተቋሙ ይገልጻል። ይህ ያልታወቀ ድብልቅ የዓለማችን ተወዳጅ የሆነውን የለስላሳ መጠጥ ቢፈጥርም አሁንም ቢሆን ግልጽ ያልሆነው ቀመር ለምን ተደበቀ ምላሽ የሌለው ሚስጥር እንደሆነ ነው። የዚህ ለስላሳ መጠጥ ፎርሙላ 90 በመቶ የሚሆነው አካሉ ውሃ ሲሆን ንጹህ የተባለለት ውሃ ናኖ ፊልትሬሽን የተሰኘውን የማጣራት ሂደት አልፎ የመጠጥ ማብላያው ታንከር ውስጥ ይለቀቃል። ይህ እጅግ ጥንቃቄ የተደረገበት ውሃ የማጣራት ሂደት በሁሉም የኮካኮላ መጠጦች ላይ ስለሚከወን በዚህ ሂደት ላይ ያለው ጥራት አጠያቂ አይደለም። አሁን የሚስጥራዊው ቀመር ስለማይታወቅ እሱ እንዳለ ሆኖ ከሱ ውጭ ያለውን የአሰራር ሂደት እስኪ እንመልከተው። ሁሉም ነገር የሚጀምረው የኮካኮላ ቀመርን ሚስጥር ከሚያደርገው ሲረፕ ሲሆን ተቀምሞ ከሚስጥራዊ ክፍል የሚወጣው ይህ ሽሮፕ በሚያስደንቅ ሁኔታ ሂደቱ ሲከናወን ምንም ጥበቃ በማይደረግበት ቀለል ባለ መንገድ በፕላስቲክ ጃሮች በተንቀሳቃሽ ማሽኖች ታግዞ ነው። ይህ ሲረፕ የኮካው ሁነኛ ግብአት ሲሆን ቅድም በደንብ ተጣርቶ ከተቀመጠው ውሃ ታንከር ውስጥ ተደባልቆ የሚበጠበጥ ይሆናል። ይህም ኮካኮላ አፍቃሪዎች የሚወዱትን ሁነኛ ጣዕም ማግኛ የመጀመሪያው ሂደት ያደርገዋል። ታዲያ በዚህ ጥፍጥና ሂደት ብቻ የማያቆመው ቅመማው እንደ ምርቱ አይነት የተፈጥሮ አሊያም ሰው ሰራሽ ማጣፈጫዎች ይጨመሩበትና ወደ ቀጣይ ሂደት ይጓዛል። ለአብነት ያህል ከፍተኛ መጠን ያለው የበቆሎ ፍሩክቶስ ወይም ስኳር ሲረፕ በዚህ በሚታወቅና ሁሉም ሰው የሚጠቀመው የኮካኮላ ምርት ውስጥ ይገባል። ሌላኛው የአካልን ጤንነት በሚገባ ለመጠበቅ ተብሎ የሚዘጋጀው ዳይት ኮካኮላ አስፓርታሜና አክሱልፋሜ የተሰኙ የፖታሺየም አይነቶችን የያዙ ዜሮ ካሎሪ የሆኑ ንጥረ ነገሮች የያዘ የኮካ ምርት ነው። ወደ ሂደቱ ስንመለስ የሲረፑ ውህድና የጣፋጩ ድብልቅ በእንዲህ ያለ የማብለያ ቱቦ ያለፈ የሚዋሃድ ይሆናል። ቀጣዩ ሂደት የተደባለቀው የጣፋጭ ሲረፕና ውሃ ውህድ የሆነው ኮካኮላ ወደ ማብለያ ሙቀት ክፍል ገብቶ ከካርበን ዳይኦክሳይድ ሶዳ ጋር ይደባለቃል። ይህ ካርቦኔተር የተሰኘው ማሽን ከካርበን ዳይኦክሳይድ የምናገኘውንና ልክ ኮካኮላ ስትከፍቱ የምትሰሙትን የሚለውን ድምጽ የሚያሰማን ውህደት ነው። የኮካኮላ ፕላስቲኮች ከመሙላታቸው አስቀድሞ ጥራታቸው ተጠብቆ ምንም የኮካው ምርት ሳይነካቸው በዚህ ያለው የጥራት መቆጣጠሪያ ማሽን ጽዳታቸው በደንብ ከተረጋገጠ በኋላ በሞቀ ውሃ ጸድተው ይታጠቡና ወደ ቀጣይ ሂደት ያልፋሉ። በዚህኛው ሂደት ላይ ፕላስቲኮቹ ገና በኮካኮላ ሳይሞሉ የተቋሙ መለያ የሆነውና የኮካ መጠኑን ልኬት ማሳያ መረጃዎች የያዘው ፕላስቲክ ይለጠፍበታል። ይህ ገበያ ላይ ከመውጣታቸው በፊት እያንዳንዱ የኮካ ፕላስቲክ በታዋቂው የነጭና ቀይ ቀለም ምልክት መታሸጋቸው ይረጋገጣል። ይህ ልክክ ያለ መጠን ሰጥቶት የሚያሳልፈው ሎጎ ለጣፊ ማሽን ሁሉንም ፕላስቲኮችና ጠርሙሶች ምንም የተሰነጠቀ ወይም የተጠረመሰ ቅርጽ አለመኖሩን በደንብ አጣርቶ መንታ አድርጎ ለቀጣይ ስራ ያዘጋጃቸዋል። አሁን ወደ ኮካኮላ መሙያ ክፍል የደረሱት ፕላስቲክና ጠርሙሶቹ በ41 እና 43 ዲግሪ መካከል ውስጥ ሆነው ሲረፕ ውህዱ ይጨመርባቸዋል። በዚህ የሙቀት መጠን ልኬት ውስጥ መሆናቸው ትክክለኛውን ጣዕም እንድናገኝና ኮካዎቹ አረፋ እንዳይሞላቸው የሚያደርግ ነው። የኮካ ሲረፑ በማሽኑ አማካኝነት በፕላስቲኮቹ ከተሞላ በኋላ ትክክለኛ መጠኑ እንዲታወቅ አየሩ እስኪወጣ ተጠብቆ ትክክለኛ መጠን ላይ ከሆነ በኋላ ክዳኖቹ ወይም ቆርኪዎቹ የሚገጠሙ ይሆናል። አሁን ሌላኛው የኮካኮላው ሂደት ወደ አልሙኒየም ክራውን ማሽን የሚገባበት ሲሆን በዚህ ማሽን ውስጥ ልኬታቸው እኩል መሆኑን ማሽኑ እየጨመቀ ካረጋገጠ በኋላ
በሚታሸጉበት ወቅት እንዳያልባቸው ወደ ማሞቂያ ክፍል ይጓዛሉ። ከዚህ በኋላ የመጨረሻው መጨረሻ ማጣሪያ ወደ ሆነው አንድ ክፍል ይጓዛሉ። መጀመሪያ የላይኛው የኮካኮላ ጠርሙሶች ወይም ፕላስቲኮች እንዲከታጠቡና ከጸዱ በኋላ ወደ ማሸጊያ ክፍል ይላክና ወደ የምናገኝባቸው ቦታዎች ተልከው ኮካኮላዎችን እንድናጣጥም ይቀርብልናል። ተመልካቾቻችን በዛሬው የዘናለም ዝግጅታችን የዓለማችን ተወዳጁ ወይም ጣፋጩን የለስላሳ መጠጥ ኮካኮላ እንዴት ይሰራል የተመለከትንበት ዝግጅታችን ይህን ይመስል ነበር። በዘናለም ዝግጅት ላይ ሐሳብ አስተያየት ካላችሁ ሐሳባችሁን አድርሱን። የዛሬው ዝግጅታችን ይህን ይመስል ነበር። በቀጣይ በሌላ ዝግጅት ወደ እናንተ እንደርሳለን። ሰላም።